አንቺ ደግሞ ምን ነው? እሺ ጭራሽ ተጭተሻል ዛሬ ሼባው እርሶ ይቅርታ አንቺ አልኳ ቀለልኩሽ ይቅርታ ጭራሽ ለነገሩ ውጤትሽ የሚያቀል ነው የሚያቀል ውጤት ነው እያስመዘገበ ጭራሽ በቤታሽ ነው አስደግፈው የሰጠሽ ኧረ አንቺማ ከቤት ይባሽ የምሬን ነው የምልሽ ይቅርታ በእውነት የሰው ስም አጠፋሁኝ እኔ እንደዚህ ነው ቋንቋ አልጠቀም ባሽ ከሷ እንዴ ምን ይባላል ኧረ እውነትን ይሄማ ይሰነፍጣል ይሄ ውጤት ይሰነፍጣል ያዛፈጫህን በደምብ እንዴ ሊቨርፑል ምን ነካችሁ እንዴ ከሻምፒዮንስ ሊግ ላለመውረድ ፕሪሚየር ሊግ ላይ ላለመውረድ እኮ እየወረዳችሁ እኮ ነው ወደዛ እኔ ሬትም ጠብቀዋልኩኝ እኔ ከዚህ በላይ ምንም ልተባበራችሁ አልችልም የኔ ወገን ይወደ ረማመድብሃለሁ እኔ እኮ አንጀቴን ተባሉኛላችሁና ዘንድሮ እንደው አይ ፈጣሪ ይሄን ልታሳየኝ ያስቀመጥከኝ ማለት ይገርማል ይሽባው አረሽሩ ቅሌታ መንፈስ ዞር በል ካጠገብ ዞር በል ምራራለ መሰለኝ እስከ መቼ ነው እንደዚህ ዝም እስከ መቼ መቼ ነው እንደዚህ እኩል ክብር የሚኖረን እኛ አላውቅም እውነት አላውቅም ጭካኔ እንደሆነ አላውቅም አልገባችሁብኝ እንደዚህ Arni lost la 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 በፒኤስቪ በሀገርህ ቡድን በመታቀው ቡድን በቃ እቺን ካረረጋችሁ ሊቨርፑልን በእርግጠኝነት ታሸንፋላችሁ ተባሉ ነው የሚመስሉት አንድ ተጫዋች ላይ እንዳታለቃቅስ እንደ ዲቤክ ማለት ኤ ስሎት በታክቲክ ከተበለጥክ ማለት ነው ተጫዋች ምርጥ ቢሆን ራሱ እኮ ማለት ነው አራት ከመግባት ሁለት መግባት ነው ሊያደርግልህ የሚችለው እንጂ ሽንፈቱ አይቀርም ምንም አይቀርም ይመላታ ሲጀመር ንገረው በቃ ንገረው ምን ብዬ ነበረ እኔ ባየርን ምንም ቪዲዮ አይሰራም አይ ምንም በሊቨርፑል ታዲያ ምን እናድርግ እያለቀሳችሁ ቪዲዮ ስሩ ሁሌ የለቅሶስ ጊዜ ነው ያለፈው አመት ግፍሽ ነው የአንድ አመት ግፍ ነው እንደዚህ የሚያደርግሽ ሻሼ ደግሞ ያለብሽን ግፍ አስቢ መቼም አትመለሽም መቼም ነው ማትመለሽው እኛ ግን ማን ዘንድሮ ምን አለበሉ 50% የማን ዩናይትድ ደጋፊ ኳስ ማየት ያቆማል ምን አለበሉኝ ነው ብላችሁ በቃ የሁላችንም አካውንት ይጎዳል እኮ የሆነ ደጋፊ መቀነሱ ክለብ ይቀይራሉ ብዬ እንደዛ ላማቸው አልፈልግም ባንዳ አይደለም ገባችኋል 50% የዩናይትድ ደጋፊ አሰና ዋንጫ ሲበላ ሲያይ ምን ያህል እንደወደቀ እና ጠላቱ ምን ያህል እንደተነሳ ስለሚገባው ማለት እነዚህ 1-2 አመት ይታገሳሉ ብዬ ገምታለሁ ያለፈው አመት ዋንጫ ስለበሉ ማለት እነዚህም ፈላዎቹ አታይም ቪዲዮ መስራት ላቆም ማለት ቪዲዮ መስራት ላቆም ማለት በቃ እጅ ሰጡ አረ ወይኔ አረ ምንድነው የተጠቀማችሁት ወይኔ ምንድነው ቆይ እኛ ላይና እናንተ ላይ ማለት ነው ያስደገሙብን የሆነ ነገር አለ ሼባው ላይና እኛ ላይ ማለት ነው የሆነ የተሰራ ስራ አለ የሆነ ነገር አለ ሼባው ማጣራት አለብን የማንም መጫወቻውን እኮ እግዚአብሔርን ዝም ብለው እየመጡ ፉል ስኳር ነው የገባው ኤኪቲኬ ተጎድቶብዎታል ምንድነው የሚፈጠረው ወይኔ ለእናንተ አዘው እኛ እንኳን እኮ ቢያንስ ማለት ነው በፔፕ ነው እንላለን እሺ እናንተ ምንድነው የምትሉት ስሎት ኤኒዌይ ማለት ነው በቶፕ ስፖርት ማለት ነው በአቬተር ላይ በአንድ በረራ ብቻ ማለት ነው እስከ 400,000 ብር የምታሸንፉበት ሁኔታዎች አሉ ማለት ነው እየገባችሁ ጠቅጠቃሩ አይዟችሁ አርንስሎት ከምሽቱ 7 ሰዓት ሊሆን ነው 7 ሰዓት በዚህ ውድቅት ሌሊት የት አባቴ ነው የሚሄድልኝ የት አባቴ ንገረኝ የት ልሂድ አሁን ብጮ በዚህ ሰዓት የተኛ ሰው አለ ተከራይ አለ ስንት ሰው አለ ግቢው ሰውዬ ምንድነው አንተ ግን አሰልጣኝ ነህ ከየት ያመጡ ምንድነው እኔ የሚያሳዝኑኝ ከፍለው የሚገቡ ሰዎች የደደብ ስራ ለማይ ካሰላለፍ ጀመረው አራት አቃለን አረሱት በኢየሱስ ስም ውጣ እኔ በቃ ውጣልን አርንስሎት ጌተፋካውት በኢየሱስ ስም ውጣ አርንስሎት አውት እኔ ምንም አልፈልግም ምንም አልፈልግም ውጣ ወይኔ አርንስሎት ፕሪሚየር ሊግ የበላ ማናጀር ነው ሶ ሪስፔክት ይገባዋል ሪስፔክት ልናረገው ይገባል
እና ከሪስፔክት ጋር ማለት ነው ከክብር ጋር ሪስፔክትፉሊ በሆነ መልኩ ውጣልን። ክብር ባለው መልኩ ውጣልን። ልቀቅ በቃ አልቻልንም ከአንተ ጋር መቀጠል ውጣልን። የትኛውም መጥፎ የተባለ ማናጀር ይህንን ቡድን ይዞ ይህን ያክል ሊሸነፍ አይችልም። ጭራሽ ባለፉት 2 አንፊልድ ጨዋታዎች ላይ 7 ጎል። ይሄ ክራይሰስ ውስጥ ነው የከተተን። አንፊልድን መቀለጃ መጫወቻ ነው የተደረገው። ሰው አንፈልግም፣ በቃ ይበቃናል፣ ውጣልን። ጋክፖንም ይዘህ ውጣ። ቻው። አረ ተቃጠል። አረ አራለቅ ኮናቴ ምን አይነት ብሽቅ የሆነ ተጫዋች ከዝንጀሮ ትንሽ መለስ ያለ እስከ 7 ሰዓት እያመሸው በገዛ ክለቤ ቅጥል ብዬ እንዴት ነው የምተኛ? አሁን አርነ ስሎት የተባልክ ሰውዬ አንተንማ እንዴት ነው የማችለው? ዝም ብለህ ታክቲክ አልባ ስትመራ ሲገባብህ ጎል ማግባት ስትፈልግ ዝም ብለህ የአጥቂ ማት ማስገባት። አንፊልድ ባለፈው 3-0 በአንፊልድ ተሸነፍ። ዛሬ ደግሞ 4 ግባብን በፒኤስቪ አንፊልድ ላይ እንዴት ነው የማንችለው? ኧረ ጋይስ ተቃጠልኩላችሁ። ድርን ያልኩት የዛሬው ስፔሻል የሆነ መቃጠል ነው። በቃ ሸቦ ለጠየቀሽ ሁሉ ዳቦ የምታቀምሹ አርሱ ናት ያለችው። ለጠየቀሽ ሁሉ ዳቦ የምታቀምሹ የእኔ ተራ ሲደርስ አልሰጠም ነው ያልሽው ብላለች። ምንድን ነው ቆይ አንቺ ምንድን ነው ለጠየቀሽ ሁሉ እንቺ ነው? ኧረ ተው እኔ ያልገባኝ ቫንዳይክ በትርፍ ሰዓቱ በረኛ ነው እንዴ? ምንድን ነው ይወረወራል ማለት ይቻማች